አንቺ ኢስላምን አይደለም ያወቅሽው፣ ባልሽን ነበር ኢስላም መስሎሽ የነበረው ማለት ነው። ባልሽን ኢስላም አድርገሽዋል። ለባልሽ ኢስላም አይደለም። ኖ ባሌን አይደለም። ምክንያቱም ከሁሌ ከሌላ ሸሪያን ስለሚያደርግ እኮ ነው። አንዴ እያልኩሽ ስታወሪ ነበር አይደል እንዴ? ባልሽን ኢስላም አድርገሽዋል። እንኳን ባልሽ ቀርቶ ምንም ያህል ዲነል ኢስላምን ያወቀ ምን ያህል እውቀት አለው ሰውየው? ዓሊም ነው። ዲነል ኢስላም ምን ያህል ነው የሚያውቀው? ያውቃል። ምንም እንትን ያውቃል። ሁሉንም ነገር ያውቃል በእርግጠኝነት። ዓሊም የነበረ ሰው እንዲህ አይነት ህይወት ውስጥም አይገባም ሲጀመር ከስር መሰረቱ ማለት ነው። ከካፊር ጋር በነገራችን ላይ ይህን ነገር ከስራ አስምሬ ነው የምነግራችሁ። ወንድምና እህቶች ከስራ ተቀምጣችሁ አዳምጡኝ። ያለው ነገር ሐቂቃው አብዛኛውን ጊዜ ከካፊር ጋር የሚጋቡ ሰዎች ከመጋባታቸው በፊት ሌላ ዓለም ውስጥ ገብተው ነው፣ ሌላ ሐራም ውስጥ ተዘፍቀው ነው። እዚያ ደረጃ ላይ የሚያደርስ ነገር ደግሞ የለም በእኛ በኢስላም። ስለዚህ አሁን አንቺ ያነሳሽው ነገር አለ። የመንገዱ መነሻ ሐራም ነበር ሲጀመር ከስር መሰረቱ። ከእሷ ጋር ሲገናኝም እንትን ሲሉም በሐራም ነበር የጀመረው። በዚያው በሐራሙ ቀጠለበት። ሰውየው ኢስላም ወክልም ፈጣሪ ነው የሚወስንልክ። እንዴት ታውቃለህ? ከማን ጋር ይሁን ከማን ጋር እንዴት የምታውቀው ነገር አንተ መጠቅ እኮ አይደለም፣ ከፈጣሪ የተሰጠክ ነው። አይደለም እየነገርኩሽ እኮ ነው። በነገራችን ላይ እኔ እየተናገርኩ ያለሁት የግለሰቡን ጉዳይ ነው። አንድ ግለሰብ ምንም ነገር ቢያደርግ ከኢስላም ጋር ምንም ግንኙነት፣ አንቺ የምታውቂው ኢስላምን አይደለም ባልሽን ነው የምታውቂው፣ ወይ ደግሞ የዚያኔ ያገባሽውን ሰው ብቻ ነው። ተግባሩን ነው የማውቀው፣ ተግባሩን ነው የማውቀው። እንደዛ ካልክ አሁን አንተ በምትለው መሰረት ያንን ተግባር ኢስላም አታድርጊያ። ታዲያ ተግባሩን ኢስላም አታድርጊያ። ኢስላም አይደለም ተግባሩ፣ የሰውየው ተግባር ነው። እሱ ነው የሚጠየቅበት። እኛ አይመለከተንም። ያንን ስትጠይቅ እዚህ ጋር መተሽ ስትጠይቅ፣ በነገራችን ላይ የዕምራን ቤት ከሌሎች ቤቶችም የሚለይበት ዕምራን ብቻ አይደለም፣ የንጽጽር ወንድሞቻችን ቤት ከሌሎች ቤቶች የሚለይበት መጥቶ ስለ ሰው ጉዳይ የሚነገርበት ቦታ አይደለም። ስለ ጥቅስ ነው የምናወራው። ማስረጃ ታቀርቢያለሽ፣ ማስረጃ ይቀርብልሻል። በማስረጃ ነው የምናወራው። የሆነ ጊዜ እንደዚህ ደርሶብኝ፣ የሆነ ጊዜ እንደዛ አድርጎኝ፣ የሆነ ጊዜ እንደዚህ ሆኜ አይሰራም። እዚህ ቤት የሚሰራው ምንድን ነው? ማስረጃ ታመጫለሽ፣ በማስረጃ ይመለስልሻል። ማስረጃ የለሽም፣ የዚያኔ አንቺን አግብቶሽ የነበረው ሰው ውሸታም ነበር ወይ ደግሞ ትክክለኛ ኢስላም ውስጥ አልነበረም። አለቀ ኸላስ። ያውን ያለው ነገር ይወፈዳ ኡስታዝ ይሄ በደንብ አዳምጪ እሺ። አሁን የምለውን ነገር ኡስታዝ በደንብ ተዘውሻል። ጀዛከላህ ኡስታዝ። እና ግን ለመጨመር ያክል በደንብ አዳምጪ። ያ ባልሽ ያደረገብሽ ነገር በሙሉ እሱ ራሱ የሚጠይቅበት ነገር በድሎሽ ከሆነ እውነት አንቺን በድሎሽ ከሆነ በዚህ ምድር በደሉ አላህ ይሰጠዋል ለበደሉ። እንደው በዚህ ምድር እንኳን ለበደለሽ ነገር ካላገኘ የትንሣኤ ቀን አላሁ ሱብሓነሁ ወተዓላ ያንን በደል እንድመልስ ያደርግሽ አላህ መስሎ ያደርግሽና ማለት ይሄ ነገር መጀመሪያ አወቂ። ሁለተኛ ደግሞ እስልምናን በሰው አለኪ። አሁን አንቺ ችግር ያሰው ይበድሉሻል። ስለዚህ ያሰው እስልምና አይደለም አይደለም። በሸሪዓ ተገናገሽ። በሸሪዓ ምን ተገናገሽ? ጥቀሽ ልኝ። በሸሪዓ ምን ተገል ያደርግ ይችላል? ኦኬ ምን አደረገ በሸሪዓ? ፍቺ ደግሞ ከሆነ ፍቺ ላይ እንመጣለን ኢንሻአላህ። እንደዛ ጠይቆሽ ከሆነ የለም እንደዛ በእስልምና መህርን የሚጠየቀው እንጂ ንብረት አታምጪ የሚባል ነገር የለም። እንደዛ ተፈርደውም ከሆነ ራሱ የተፈረደበት ነገር መታየት አለበት። በትክክል አልተፈረደ ወይም መደም መመርመር የተፈረደበት ሪዝን መደም መታወቅም አለበት ማለት ነው። ስለዚህ ይህ ስታወሪ ከዚህ በኋላ ያነሰው እርሹ በቃ እስልምና አይደለም፣ አንቺ እስልምናን አላወቅሽው። ስለዚህ ከመጀመሪያው ጀመሽ እስልምናን ለመማር ሞክሪ፣ ቁርአን አንብቢ፣ ጥያቄዎችን ጠይቂ። እሺ ለምን ያ ሰውዬ ሲያደርግሽ የነበረ በሙሉ ለዛ ነው እየጠየቅኩ ያለሁት። ቁርአን ማንበብ በቀደም ብዬካለሁ፣ ማንበብ ፈልጋለሁ። በጣም ውስጥ ስላለ ምክንያቱም እዚህ ጋር እስልምና ነው እየተባለ ያለው። ኦኬ እስልምና ግለሰብ አያውቅም ተባለ አይደለ? ሼኪዎች አያውቁም እንዴ? ኢማሞች አያውቁም እንዴ? ምሳሌ ምን ፈረዱ? ምን ፈረዱ? ምሳሌ ምን አደረጉሽ አንቺ ሼኮቹ? በሸሪያ ወንድ ልጅ ባል ሴትን በቃ እንደፈለገ እንዲያረግ እንደፈለገ ማለት ነው። እኔ ለሱ አልተፈቀደለትም ማየት ነው እንደዚያ የሚለው ማነው እንደዚያ ብሎ ነገርሽ? እኔ እኮ ከሚነገረኝ ሰው አሁን አንተ ከሚነገር ከአንጻር ነው አይደል የሆነ ነገር የምትቀበለው። እኔ አላውቅም። የተማርኩት ሰውየው ሰት ይችላል። ሰውየው ይሳሳታል። ሰው እኮ ፍጹም አይደለም። ገባሽ? ስለዚህ የትኛው ሼክ ምን ጠይቀሽ ነው ወንድ ልጅ የፈለገውን ማድረግ ይችላል የተባልሽ? ማነው እንደዚያ ያለሽ? ከየት ነው ያመጣሽው? ምን አልከኝ? የትኛው ሼክ ነው የፈለገውን ነገር ሊያደርግሽ ይችላል ያለሽ?
እሺ አንዴ መልስልካለሁ። እየሰማሁህ ነው፣ ንገረኝ በስርዓት። በቃ ኢንሻላህ ካልተመቸሽ ነገር ሆና በሰፊው እናወራበታለን። ግን አደራ የምልሽ ነገር ሰዎችን ሰማማት ያለብሽ እስልምና ምን ያዛል ነው። እሺ ነቢዩ ስ ስለም ምን አሉ? ላተክረሁል በናት ፈኢነሁነ ልሙአኒሰቱ ጋሊያት አሉ። ሴቶችን አትጥሏቸው እነሱ እንቁዎች ናቸው አሉ። ቀጡ ነቢ ስ ስለም ምን አሉ? ኦሲኩም ፊኒሳኢ ኸይራ፣ ወንዶች ሆይ አደራ በሴቶች ጉዳይ እመክራቸዋለሁ። ኢስተውሱ ቢኒሳኢ ኸይራ፣ ሴቶችን ተንከባከቡ አሉ። ፈኢነኩም አኸፍቱሁ ነገር ይቀጥላሉ። በአላህ ሀቅ ወስዳቸዋቸው፣ ስለዚህ ሀቃቸውን ጠብቁ፣ ተንከባከቧቸው፣ ከለበሳችኋቸው አልብሷቸው፣ ከበላቸው አብሏቸው ብሎ አስቀምጠዋል። ይሄ ነው እስልምና። ከዚህ ውጭ ሊያነገር አድርጎች ከሆነ ያነገር በደንብ መታየትም አለበት። ሰውም ኢቭን እንኳን ሼክ እንኳን ብታያቸው ይሳሳታሉ፣ ፍጹም አይደሉም። እኔ መሳሳት ሁሉ ሰው እኮ ይሳሳታል አይደል እንዴ? ስለዚህ ዋናው ግን መጽሐፉ ምን ላይ የሚለው ነገር በደንብ መርምሪ።